ሰላም እንዴት ናችሁ? ካንደና ቆያችሁ እንኳን ወደዚህ ቻናል መጣችሁ። እዚህ ቻናል ላይ ያው በዋነኝነት ከቤት ሆነን ከማንኛውም ቦታ ሆነን የምንሰራቸውን ስራዎች እንመለከትበታለን እና ያው እስካሁን ድረስ ብዙ ቪዲዮችን አልለቀኩኝም። ከዚህ በኋላ ግን በየጊዜው ለመልቀቅ ሞክራለሁኝ ማለት ነው። ስለዚህ ዛሬ የምናየው ቲቸር ሬከርድ የሚል ፕላትፎርም ላይ የተለጠፉትን ስራዎች ነው። ያለነው ጆብስ የሚለው ፔጅ ውስጥ ነው ያለነው እና እዛ ላይ ደግሞ በዋነኝነት ኤክስፒሪየንስ የማይጠይቅ ዲግሪ የማይጠይቅ ስራ ነው የምንመለከተው። ብዙ ሪኳየርመንት የሌለው ስራ ማለት ነው። ስራውን ምን ይፈልጋል የሚለውን እናያለን እና ባጭሩ ደግሞ አፕሊኬሽን ፕሮሰሱን ከላይ እናየዋለን እና መጨረሻ ላይ ደግሞ እንዴት ተመራጭ አፕሊኬሽን ማዘጋጀት እንደሚቻል የተወሰኑ ቲፖች እናያለን። እስከ መጨረሻው ተከታተሉ። እና ስራውም እንደምታዩት ለማንኛውም ቦታ ፐርሚትድ ነው። ስለዚህ ስራው ዋነኝነት እዚህ ጋር እንደምናየው ኦንላይን ነው። ሙሉ በሙሉ ኦንላይን ነው። ሳላሪው የሚከፍለው $8 ፐር አወር ይላል። ቲቺንግ ላንጉዌጅ ነው፣ ቋንቋ ማስተማር ነው፣ እንግሊዝኛ ነው። ፔመንቱ በፓዮኒር በኩል ነው ይላል። ፓዮኒር አካውንት እንዴት እንደሚከፈት እንዴት ቬሪፋይ ማድረግ እንደሚቻል ቪዲዮ ከፈለጋችሁ ፕሊዝ ኮሜንት ላይ ጻፉልኝና ቪዲዮ ሰራለሁ። አለበለዚያ ኦሬዲ የተሰሩ ቪዲዮዎችም አሉ፣ እነሱም ማየት ይቻላል ማለት ነው። የወርኪንግ ሰዓቱ ስትሪክት አይደለም። ስራው በዋነኝነት ታይም ዞኑ በኤዥያ ታይም ዞን ነው። ፒክ አወር ደግሞ እዚህ ጋር ተገልጿል ማለት ነው። እና በሳምንት ደግሞ የሚጠበቀው ኮሚትመንት 15 ሰዓት ነው ይላል እዚህ ጋር። በደንብ ስለ ስራው ስንመለከት የራሳችሁን ፍሌክሲብል ስኬጁል ነው የምታዘጋጁት። ሰልፍ ኤምፕሎይድ ነው። እንደዚህ ስትሪክት የሆነ ከዚህ ሰዓት እስከዚህ ሰዓት የሚል ኮሚትመንት አያስፈልገውም። እና ለፍሪላንሰር እና ለፓርት ታይም ለሚሰራ ሰው ይሆናል። ኢቭን ነው ፉል ታይም ራሱንም ፍሪ አድርጎ ይሄንን ስራ ለመስራት ለሚፈልግ ሰው ራሱ ይሆናል። በዋነኝነት የሚፈልጉት በቃ ጥሩ የእንግሊዝኛ አስተማሪ መሆን የሚችል ሰው ነው ከማንኛውም ቦታ ነው። እዚህ ጋር የስራው ላይ እንደሚመለከተው from anywhere ለሁሉም ናሽናሊቲ የሚሆን ነው ይላል። ሃይ ቡኪንግ ሬት አለው እና ስቴብል ነው። ስቴብል ወርኪንግ አወርስ እና ኢንካም አለው፣ ስቴብል ኢንካም አለው። እና ተማሪዎች ባይመጡም ራሱ ያው ስኬጁል ኦሬዲ ሴትአፕ ተደርጎ ሜቢ ቡክ አድርገውም ሊሆን ይችላል። ባይገኙ ያው ይከፈላቸዋል ማለት ነው እንዳስተማሪነት። ሌሎች ፕላትፎርሞች ላይ እንደዚህ አይነት ነገር ላናገኝ እንችላለን። ይሄ በጣም አሪፍ ቤኔፊት ነው። ቲቺንግ ማቴሪያል ደግሞ በራሳችሁ ማዘጋጀት አይጠበቅባችሁም። ሁሉም ነገር አለ። እነሱን ብቻ አንብቦ ቀድሞ መዘጋጀት። አፕሊኬሽኑም እንደሚለው ሲምፕል ኢዚ እና ኩዊክ ነው። ምንም ኤክስፒሪየንስ እና ምንም ዲግሪ አያስፈልግም ይላል። ናሽናሊቲ ለሁሉም ይሆናል። ዋናው ያው እንግሊሽ በደንብ ጥሩ እንግሊሽ ላለው ሰው እስከሆነ ድረስ ማንኛውም አይነት ናሽናሊቲ ይህን ስራ መስራት ይችላል። ኤጁኬሽን ዲግሪ ባይፈልግም የኮሌጅ ዲፕሎማ ወይም ከሱ በላይ ሪኳየር ያደርጋል ማለት ነው። ኤክስፒሪየንስ ደግሞ less than 1 year ማለት በዋነኝነት በቃ ያው እዚህ ጋር no experience required ብሏል። ግን ያው አትሊስት በቃ ከአመት በታችም ኤክስፒሪየንስ ያለው ሰው ቻንስ አለው የሚለውን ነገር ለማሳየት ነው። ሳላሪው ቅድም እንዳየነው $8 ነው። ሪኳየርመንቱ እዚህ ጋር እንደምንመለከተው ቲቺንግ ኤክስፒሪየንስ ፕሪፈርድ ነው የሚለው። ያው ያለው ሰው የተሻለ እድል ያገኛል። ያለው ሰው ኤክስፒሪየንስ ያለው ሰው ኔቲቭ ወይንም ፍሉዌንት በቃ ዋናው እዚች ጋራ እንግሊዝኛ ጥሩ እንግሊሽ ያለው በዋነኝነት በእንግሊዝኛ ደግሞ በደንብ ቶካቲቭ ኢንጌጂንግ ሃፒ እና ኤነርጀቲክ መሆን ይፈልጋል። በተጨማሪ ጥሩ ኔትወርክ ይፈልጋል። ስቴብል ኔትወርክ ነው የሚፈልገው። ጫጫታ የሌለበት ዲስተርባንስ የሌለበት ኤንቫይሮንመንት ይፈልጋል እና ጥሩ የሚሰራ ሄድሴት ይፈልጋል ማለት ነው። ቅድም እንዳየነው ታይማቸው በኤዥያን ታይም ስለሆነ ቡኪንግ አወርስ እነዚህ አሁን ግዴታ በዚህ ሰዓት ከዚህ ሰዓት እስከዚህ ሰዓት መገኘት አለባችሁ የሚል የለም እዚህ ጋራ። ነገር ግን እኔ እሰራለሁ እኔ ይሄንን ጊዜ እጠቀምበታለሁ ብሎ ለሚፈልግ ሰው ከዚህ ሰዓት እስከዚህ ሰዓት ራሱን አቬይለብል አድርጎ በደንብ መስራት እንደሚችል ነው ማለት ነው። ለስራ ቀን ወይም ለዊክዴዎች ነው። ለዊኬንድ ግን ሙሉ ቀን በደንብ ተማሪዎች ወይም በደንብ ቡኪንግ ይኖራል ማለት ነው። ስለዚህ እነዚህን በደንብ ከግምት ውስጥ ማሳደር ያስፈልጋል።
ሌላው ነገር አፕሊኬሽን ፕሮሰሱ ስንመለከት እዚህ ጋር አለ እያንዳንዱ ስቴፕ አፕላይ ማድረግ፣ ኤምፕሎየሩ ስክሪን ያደርጋል፣ ኢንተርቪው ኢንቪቴሽን፣ እነዚህ ይሄንን ስቴፕ የተከተለ አፕሊኬሽን ፕሮሰስ ይኖረዋል ማለት ነው። ሶ ይሄ ስራ ሪል ነው ወይስ አይደለም የሚል ጥያቄ ከተነሳባችሁ ቲቸር ሪከርድ በዋነኝነት የታወቀ ነው። ኢቨን ኮርሶች ይሰጣል፣ ፍሪ የቲቺንግ ሰርቲፊኬት ኮርሶች ይሰጣል። ብዙ አይነት ስራዎችን ፖስት ያደርጋል በየጊዜው እና ሪቪዎችን የቲቸር ሪኮርድን ሪቪዎች ቼክ ብታደርጉት ለእናንተ ሞር ሌጂት መሆኑን ኮንፊርም ያደርግላቸዋል። ግን በተጨማሪ ቲቸር ሪኮርድ ደግሞ እነዚህን ካምፓኒዎች ፊልተር የሚያደርግበት ወይ ያለው ይሄ ፕላትፎርም ነው። እነሱ ኦፈር የሚያደርጉት ለቀጣሪዎች ፕላትፎርም ኦፈር ያደርጋል። ከዛ ኢን አዲሽን ቱ ዳት ግን ቬሪፋይ እናደርጋለን ይላል። እያንዳንዱን ስራና ካምፓኒ ቬሪፋይ እናደርጋለን ይላል ፐብሊሽ ከማድረጋቸው በፊት። ቲቸር ሪኮርድ ደግሞ ኤምፕሎየሮች ወይም ቀጣሪዎች ኢሌጋል ነገሮችን ስካም አንኤቲካል ነገሮችንም አቮይድ እናደርጋለን ይላል ፕላትፎርሙ ራሱ ቲቸር ሪከርድስ ፕላትፎርም። እና ምናልባት አንዳንድ ሰስፒሽስ አክቲቪቲ ካጋጠመ እነሱ ያው ስክሪን የሚያደርጉትን ነገር አልፎ ሰስፒሽስ የሆነ ነገር ካለ እዚህ ጋርም ሪፖርት አድርጎ የሚል ኦፕሽን አለ። ስለዚህ አሁን እነዚህን ሪኳየርመንቶች ሁሉንም አይታቸዋል። እንግዲህ አፕላይ ማድረግ ከፈለጋችሁ እዚች ጋር አፕላይ ነው ምትል ባተን አለች። እሷን ክሊክ እናደርጋለን። እሷን ክሊክ ስናደርግ እዚህ ጋር ኢሜል ሪኩዌስት ያደርጋል። ኢሜል ታስገባላችሁ። ኢሜል ካስገባችሁ በኋላ ደግሞ ለአካውንታችሁ ፓስወርድ እዚህ ጋር ክሬት እንድታደርጉ ፓስወርድ አስገቡ ይላል። ፓስወርድ አስገባላችሁ። ፓስወርድ አስገብታችሁ ኮምፕሊት ካላችሁ በኋላ ለፕሮፋይል የሚሆኑ ስም፣ ኤጁኬሽን ሌቭል፣ ኤክስፒሪየንስ፣ ናሽናሊቲ የመሳሰሉትን ታስገባላችሁ። ስለዚህ ፕሮፋይሉን ክሬት ካደረጋችሁ በኋላ እዚች ጋራ ይሄ ስራ ለእናንተ አይሆንም ምናምን የሚል አይነት ፖፕ አፕ ቦክስ ሊመጣ ይችላልና ያው የነክል ምንም ኢንፎርሜሽን ስላልገባ እሱን ኮንቲኒው እንላለን። ኮንቲኒው ካለን በኋላ እዚህ ጋራ ያው የአፕሊኬሽን ስቴፕ ያሳየናል። መጀመሪያ አካውንት ክሬት ተደርጓል። ከዛም በኋላ ሬዚዩሜ ማስገባት ነው። ከዛ አፕሊኬሽኑን ጨራርሶ ሰብሚት ማለት ነው። ቲቸር ሪከርድ ላይ ስራዎች አፕላይ ለማድረግ ሬዚዩሜ ግዴታ እዛው ላይ ቢልድ ማድረግ ያስፈልጋል። ሶ ክሬት ማይ ሬዚዩሜ ብለን እሱን ነካለን። እዚህ ጋር እንደምታዩት ሬዚዩሜ መጥቷል። አሁን ስለ ሬዚዩሜ ሞር ለማየት ኤፍኤክዩ ላይ ገብተን እናያለን። ያው የመጀመሪያ አካውንት ክሬት ማድረግ ነው። ከዛም ሬዚዩሜ ክሬት ወይም ሬዚዩሜ ቢልድ ማድረግ ነው። ያው ኦሬዲ ስራውን ስላገኘን ወደ ሬዚዩሜ ቢልዲንግ ወደ አፕሊኬሽን ሆነ መንገባው። ስለዚህ እዚህ ጋራ ብዙ ጥያቄዎች አሉ። አሁን የምንመለከተው ፕሮፋይል ሬዚዩሜ እንዴት ነው ምን ክሬት ምናደርገው የሚለው ነው። እሱን ሳጋ ስንመጣ ሬጂስተር ካደረገን በኋላ ሬጂስተር ካደረጋችሁ በኋላ አካውንታችሁን አስገብታችሁ ሬዚዩሜ ሜኑ ላይ ገብታችሁ የሚያስፈልገውን ነገር ካስገባችሁ በኋላ ሬዚዩሜ ክሬት ማድረግ ይቻላል። 100% መጨረሻ ያስፈልጋል ወይ ለሚለው ወዛው ስቴፑን ስትሄዱ ነው። አንዳንድ የማያስፈልጉ ነገሮች ባይገቡም ችግር የለውም። ዋናው ቀይ አስትሪክት ያለባትን ማስገባት ነው ዋናው የሚያስፈልገው። ሬዚዩሜ ክሬት ሲደረግ ፐርሰናል ቪዲዮ ሪኩዌስት ያደርጋል ቲቸር ሪከርድ። እንደ ብዙ ፕላትፎርሞች እንደዛ አይጠይቁም እና እዚህ ላይ ሬጅስተር ከተደረገ በኋላ ፕሮፋይል ወይም ቪዲዮ ወይንም ፐርሰናል ቪዲዮ አፕሎድ ማድረግ ይጠይቃል። ሰው እሱን አፕሎድ ማድረግ እንዴት ይቻላል የሚለው ጥያቄ እዚህ ጋራ ፐርሰናል ቪዲዮ ላይ ገብተን ቪዲዮን አፕሎድ ማድረግ ይቻላል። ሶ ምን አይነት ቪዲዮ አፕሎድ ማድረግ ይቻላል ወይም ምን አይነት ቪዲዮ አፕሎድ ብናደርግ ይሻላል የሚለው ጥያቄ ላይ አንድ ቪዲዮ ብቻ ከሆነ አስገቡ የሚለው የተሻለውን ቪዲዮ መምረጥ ነው ይላል። ሌላው ደግሞ ሁለት ቪዲዮ ካለ ለምሳሌ ኢንትሮዳክሽን ቪዲዮም ካለ የክላስ ዴሞም ካለ ዴሞ ማለት እያስተማርን እንደ ማሳያ አይነት ቪዲዮ ካለ አብዛኛው ኤምፕሎየር የሚመርጠው ዴሞ ቪዲዮ ነው። ስለዚህ እሱን ቪዲዮ ተጠቅሙ ይላል። ሌላው ኤምፕሎየሩ ኤክስፕሊሲትሊ አለ ይሄን አይነት ቪዲዮ ነው ፈልገው ካለ ኤምፕሎየሩ ሪኳየር የሚያደርገውን አይነት ቪዲዮ ነው ማስገባት ያለብን። በተጨማሪም ደግሞ አፕሊኬሽን ላይ ሌሎች ችግር ካጋጠማችሁ ላይ አፕሎድ ማድረግ ማይቻል ከሆነ ቴክኒካል ነገሮች ምናምን እዚህ ጋር ፊኪውን በደንብ ማየት ይችላላችሁ። እናም አፕሊኬሽኑ በደንብ ተቀባይ እንዲሆን ቲፕ ነው ብዬ የማስበው ሀሳብ በዋነኝነት እዚህ ዴሞ ቪዲዮ ላይ ነው። እንደማንኛውም ቪዲዮ ራሳችሁን ያስተዋወቃችሁ እንደዚህ ይችላል እንደዚህ ያደርጋለሁ አይነት ቪዲዮ ሳይሆን ይሄ ፕላትፎርም በብዛት ልጆችን አለ ትንሽ ልጆችን እድሜያቸው ከ4 አመት እስከ 15 አመት እስከ 18 አመት ወዘተ የሆኑ ልጆችን ማስተማሪያ ፕላትፎርም ስለሆነ ልጆችን አትራክት የሚያደርግ ቪዲዮችን
ክሬት ለማድረግ ባክግራውንድን ከለርፉል ማድረግ ለልጆች የዴሞ ክላስ ሴሽን የዴሞ ክላስ ቪዲዮዎችን አፕሎድ ብታደርጉ ሞር አፕሊኬሽናችሁ ተቀባይነት ነው የሚኖረው። ይሄንን ይመስላል የዛሬ ስራ እና አዲስ የሆናችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ላይክ አድርጉት። ይሄንን ስራ ያስፈልጋል ብላችሁ ለምታስቡት ሰው ሼር አድርጉልኝ እና ያላችሁ ማንኛውም ጥያቄ ካላችሁ ፕሊዝ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ